ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታይ ተማሪዎች ዛሬ ታይፕስ ኦፍ ሴትስን እናያለን። ታይፕስ ኦፍ ሴትስ እንግዲህ ወደ 5 አይነት ታይፕስ ኦፍ ሴትስ እናያለን። የመጀመሪያው ኤምፕቲ ሴት ነው። ኤምፕቲ ሴት ሃዝ ኖ ኤለመንትስ፣ ምንም አይነት ኤለመንት ከሌለው ኤምፕቲ ሴት ብለን እንጠራዋለን። ስለዚህ ኤለመንቶችን ብንዘረዝር ምንም አይነት ኤለመንት ካላገኘን ነው ኤምፕቲ ሴት ብለን የምንጠራው ማለት ነው። ኤግዛምፕል ስቱደንትስ ዊዝ ኔጌቲቭ ኤጅ ያላቸው ስቱደንቶች ብዛት። ስለዚህ ማንኛውም ሰው ፖዘቲቭ እድሜ ነው ያለው። እድሜያችን መቁጠር የሚጀምረው 1 2 3 4 5 እያለ ሲሆን ነገር ግን በኔጌቲቭ ሊቀመጥ አይችልም ወይም ወደኋላ ልንቆጥር አንችልም። ስለዚህ ይሄ ሴት ኤምፕቲ ሴት ነው ብለን እንጠቅሰዋለን ማለት ነው። ሲምቦሊካሊ ኤምፕቲ ሴቶች በዚህ አይነት ምልክት መቀመጥ ይችላሉ። ከርሊ ብራኬቶች አሉ፣ መሀል ላይ ምንም አይነት ስብስብ የሌለው አድርገን ማስቀመጥ እንችላለን። ወይም ደግሞ በዚች አይነት ምልክት ማስቀመጥ እንችላለን። ስለዚህ ኤምፕቲ ሴትን ያመለክታሉ ማለት ነው ሁለቱም። ፋይናይት ሴት የሚባሉት ሊሚትድ ኤለመንት ካላቸው ወይም ኤለመንቶቹ ተዘርዝረው የሚያልቁ ከሆኑ ፋይናይት ሴት ይባላል። ኤግዛምፕል in bracket 1 2 3 4 5 they are finite sets because we can count them 1 2 3 4 5. There are 5 elements, so it is finite number, so it is finite set. ስለዚህ የሚያልቅ ቁጥር ከሆነ finite set እንለዋለን ማለት ነው። ኢንፋይናይት ሴትስ ኤንድለስ ኤለመንትስ፣ ኤንድለስ ወይም ደግሞ የማያልቁ ኤለመንቶች ካሉት ስብስብ ውስጥ ኢንፋይናይት ሴት ብለን እንጠራዋለን ማለት ነው። ኤግዛምፕል 1 2 3 and here is the 3 dots, they show us it is unlimited or endless numbers. 1 2 3 ብሎ ከዛ 4 5 6 እያለ የሚቀጥል ቁጥር 3 ነጠብጣቡ ያሳየናል። ስለዚህ እንደዚህ አይነት ከሆነ we call it infinite set ብለን እንጠራዋለን ማለት ነው። the next one is equal sets. equal sets ከስማቸው እንደምንረዳው equal ማለት እኩል ማለት ነው። the same element መሆን መቻል አለባቸው ማለት ነው። ኤግዛምፕል let's set a 1 2 3 1 2 3 ሴት ኤን ብለን ብንሰይመው ሴት ቢ ደግሞ 3 2 1 ብንለው ሴት ኤ እና ሴት ቢ ኢኳል ሴቶች ናቸው ማለት እንችላለን ማለት ነው። ምክንያቱም አንድ አይነት ኤለመንቶች ስላሏቸው፣ አንድ እዚህ ኤለመንት ነው፣ እዚህም አለ፣ 2 ቁጥር እዚህ አለ፣ እዚህም አለ፣ 3 እዚህ አለ፣ እዚህም አለ። 1 2 3 ነምበር ኦፍ ኤለመንታቸው 3 ነው። እዚህም ነምበር ኦፍ ኤለመንታቸው 1 2 3 ነው። so they are called equal sets. the same number of element አላቸው። በዛ ላይ ደግሞ አንድ አይነት ኦብጀክቶች ናቸው ማለት ነው ስብስብ ውስጥ ያሉት በሴት ኤም በሴት ቢም። ስለዚህ እነዚህ ሴቶች ኢኳል ሴትስ ብለን እንጠራቸዋለን። ኦርደራቸው ማተር አያደርግም። ለምሳሌ እዚህ ኦርደራቸው 1 2 3 ነው፣ እዚህ ጋር 3 2 1 ነው። ስለዚህ ቦታ ተቀያይሯል። ቦታ መቀያየር ደግሞ ስብስቦች ላይ ወይም ሰቶች ላይ ምንም አይነት ለውጥ አያመጣም ማለት ነው፣ አያመጣም። ስለዚህ 3 2 1 መሆን ይችላል። ከፈለገ 1 3 2 መሆን ይችላል። ይሄም ከኤ እና ከቢ ጋር ኢኳል ሴት ነው ማለት እንችላለን ማለት ነው። the next one is equivalent sets. equivalent sets, the same number of elements, the elements can be different. ቁጥራቸው አንድ አይነት ሆኖ ነገር ግን ውስጥ ላይ ያሉት ኦብጀክቶች የተለያዩ ሊሆኑ ይችላሉ በኢኩቫለንት ሴት ጊዜ ማለት ነው። ሌትስ ሲ ሴት ሲ which is equal to a b c and set d which is equal to 1 2 3. so set c and set d are equivalent sets. the objects inside the set c and set d are different but they are equal in number. በቁጥራቸው አንድ አይነት ናቸው። እዚህ 1 2 3 ኦብጀክቶች አሉ። እዚህ ቁጥሮች ነው ያሉት። 1 2 3 ቁጥሮች አሉ። ስለዚህ እነዚህ
እኩል አይነት ቁጥር ካላቸው they are called equivalent sets ብለን እንጠራቸዋለን ማለት ነው። ኤክሰርሳይዝ አለ እዚህ ጋር ፋይናይት ኦር ኢንፋይናይት፣ ኢኳል ኦር ኢኩዊቫለንት ኦር ቦዝ በማለት ቪዲዮውን ፓውዝ በማድረግ ጥያቄዎችን ሰርታችሁ ኮመንት ሴክሽን ላይ አስቀምጡልኝ። ላይክ፣ ሼር እና ሰብስክራይብ እንዳይረሳ። ባይ ባይ።